አሁን ወደ እንጦጦ ተራራ እየሄድኩ ነው የምገኘው። እንጦጦ ተራራ ስደርስ ሁሉንም ነገር ማሳያችሁ ይሆናል። እንግዲህ ያው እንደምትደሰቱበት ተስፋ አደርጋለሁ። አብራችሁን ቆዩ። አሁን ቀጥታ ጥንታዊ ዛፉ ወስዳችኋለሁ። በሚኒሊክ ዘመነ መንግስት የተተከለ ዛፍ ነው ማሳያችሁ። አሁን ፊት ለፊት የምታዩት ባህር ዛፍ ጥንታዊ ነው፣ እድሜ ጠገብ ነው። ዋው! ከ100 ዓመት በላይ ነው እድሜው ተብለናል። አሁን ባህር ዛፉ ጋር ሆነን ቤተ መንግስቱን ስናይ ነው እንደዚህ አይነት ምስል የሚያሳየን። በጣም ሰፊ ነው። ከ100 ዓመት በላይ ነው እድሜው። ያው ውስጡን ቤተ መንግስቱን የማሳያችሁ ይሆናል። ወደ ጀርባውን እዚህ ጋር ፊት ለፊት የምታዩት ደግሞ ቤተ መንግስቱ ነው። ጥንታዊ ቤተ መንግስት የሚኒሊክ ቤተ መንግስት የጣይቱና የሚኒሊክ እንጦጦ ላይ የሚገኘው ማለት ነው። ዛሬ እዛ አካባቢ ነው ያልኩትኝ። እንግዲህ እንደምትወዱት ተስፋ አደርጋለሁ። ያው ስላረጀ ላይ ያለው ሳሩ ረግፏል። በጣም ያሳዝናል። እድሳት ግን አልተደረገለትም እና ግቢው ይህን ይመስላል ማለት ነው። አሁን ያሳያችሁ ባህር ዛፍ እጅግ በጣም እድሜ ጠገብ ነው። እስኪ ጎብኙልኝ። ግቢው በጣም ደስ ይላል። ነገር ግን ይህ ቤተ መንግስት እንዲህ ታሪካዊ እንደመሆኑ መጠን በዚህ አይነት መልኩ መቀመጥ አልነበረበትም። እድሳት ያስፈልገዋል። ያለበትን ይዞታ ሳይለቅ መታደስ ነበረበት። ነገር ግን በቃ ዝም ብሎ ባህር ዛፎቹ እና ሌሎች ነገሮች ስላሉ ነው እንጂ ምንም ጥንቃቄ እየተደረገለት ወይም እድሳት እየተደረገለት ያለ ነገር የለውም። ይህን ነገር እስኪ የሚመለከታችሁ የባህልና ቱሪዝም የሚመለከት ይመስለኛል። ይኸው ጣራው እንደምታዩት በጣም አርጅቷል። ዝናብ ያስገባል በክረምት ሰዓት፣ ውስጡ ይበሰብሳል። ከጭቃ ስለተሰራ ደግሞ ግድግዳው መበስበሱ የማይቀር ነው። ስለዚህ ጥንቃቄ ቢደረግለት እንደ አንድ ግለሰብ ሀሳቤን አስተላልፋለሁ። ሀሳባችሁን በኮሜንት እንድታሳውቁኝ እፈልጋለሁ። ይሁት እስኪ አሁን ይህ ጥንታዊ ነው፣ ታሪካዊ ነው። ጥቁር የሚኮራበት ታሪክ ይዘን ነገር ግን የቅርሳችንን በአግባቡ እየጠበቅን አይደለም ያለ ነው። በጣም ፈራርሶ ነው የሚገኘው። ስለዚህ ጥንቃቄ ያስፈልጋል። ይሄ ጉዳይ የሚመለከተው አካል ቢኖር ያው ጥንቃቄ መደረግ አለበት፣ እንክብካቤ መደረግ አለበት። በአግባቡ እየተጎበኘ ለህዝቡ እንዲዳረስ መደረግ አለበት እንጂ እንደዚህ ወላልቆ መቀመጥ የለበትም። በጣም የሚያሳዝን ነው። ይሁት በጣም አርጅቷል። ማርጀቱ እንዳለ ሆኖ እድሳት ቢደረግለትና ክብር ቢሰጠው የሚል ሀሳብ አለኝ። እናንተም እስኪ ሀሳባችሁን በኮሜንት እንድታሳውቁኝ እፈልጋለሁ። ያው ወላልቆ ነው የምታዩት። በጣም የሚያሳዝን ነው። ታሪካችንን ከረሳን ምንም ዋጋ የለንም። ይሄ ደግሞ የሚያኮራ ታሪክ እንጂ የሚያሳፍር ስላልሆነ ጥንቃቄ፣ እንክብካቤ እንዲደረግለት፣ እድሳት እንዲያገኝ የግል ሀሳቤን አስተላልፋለሁ። የአጼ ሚኒሊክ የእቴጌ ጣይቱ ቤተ መንግስት 1875 ዓመተ ምህረት ይላል። ዘ ፓላስ ኦፍ ኢምፐረር ሚኒሊክ ኤንድ ኢምፐረር ጣይቱ 1983 ግሪጎሪያን ካላንደር ይላል። እንግዲህ ወደ ውስጥ ገብቼ ማሳያችሁ ይሆናል። አብራችሁን ቆዩ። ወደ ውስጥ እየገባን ነው። ውስጡን እናያለን። መሬቱ ከጣውላ ነው የተሰራው። ጣውላ ነው፣ ሙሉ ለሙሉ ጣውላ ነው። መስኮቶቹም ጣውላ ናቸው። እንግዲህ ጥንታዊ ስለሆነ በዛ ሰዓት የነበረው ቴክኖሎጂ በእንደዚህ አይነት መልኩ ነበር ማለት ነው። ሰፊ ነው፣ በጣም ደስ ይላል። ዋው 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 ዋው! ወደ ውስጥ ገብተናል። አሁን የመኳንንቶች የምግብና የስጋ ማሳረፊያ ክፍል የነበረ ሪዘርቭ ኦፍ ሩም ኦፍ ፉድ ኤንድ ሚት ኦፍ መኳንንትስ ኤንድ ታይትልስ ኦፍ ሃየር ኦፊሻልስ ይላል። እንግዲህ እዚህ ክፍል ውስጥ ነው ያለሁትኝ። እንደምትወዱት ተስፋ አደርጋለሁ። እንግዲህ ዛሬ ቆሎ ከማዞር ወደ አስጎብኝነት ተቀይሬያለሁ። ከስር የምታዩት እንግዲህ በዛ ሰዓት የነበሩ እቃዎች ወይም ማቴሪያሎች ናቸው። የምታዩት በፊት ያው ጠጅ ምናምን የሚጣልበት የነበረ በርሚል ነው። በጣም ትልቅ ነው። ከእንጨት ነው የተሰራው። ዋው!
በሚኒሊክ ጊዜ የነበሩ ጋኖችን ነው አሁን ፊት ለፊት የምናየው። ያ ቅድም ያሳየኋችሁ የጠጅ መጥመቂያ መጣያ ነው። ያ በጣም ደስ ይላል። የፊት አውራሪ መግቢያ ፊት አውራሪ ኢንትራንስ ይላል። እዚህ ጋር ጠረጴዛ ይሁን ምን ይሁን አላወቅኩም። እዚህ ጋር ተቀምጧል። እዚህ ያለው የማርና ስጋ ማስቀመጫ ነው። ፎር ሃኒ ኤንድ ሚት ማስቀመጫ ሆኖ ሲያገለግል የነበረ ነው። ጥንታዊ ቀንድ ነው እያሳየኋችሁ ያላችሁት። እንግዲህ በዚህ ጋር ሆኖ ደግሞ በመስኮቱ ነው ወደ ውጪ እያዩ የሚዝናኑበት የነበረው ቦታ ነው። እንግዲህ ግቢው ከቤት ሆነን ወደ ውጭ ስናየው ይህን ይመስላል። በጣም የሚያምር ስፍራ ነው ያስጎበኘኋችሁ። እንደምትወዱት ተስፋ አደርጋለሁ። እስኪ ሀሳባችሁን በኮሜንት ላይ እያሳወቃችሁኝ። አያሳዝንም? በእናታችሁ ይህ ጥንታዊ ቦታ ነው። የአንድ ግለሰብ ቤት እንኳን በአግባቡ ይታደሳል። ይህን ግን ይዩት፣ ሳሩ ሙሉ ለሙሉ ረግፏል። ያው ከአመት ከሁለት አመት በኋላ እንግዲህ ሌላ ጉዳይ ነው ሊሆን የሚችለው። ስለዚህ ታሪካችን ባይጠፋ ደስ ይለኛል። ይህ ጉዳይ የሚመለከተው አካል የባህልና ቱሪዝም ሚኒስቴርም ይሄ ጉዳይ ይመለከተዋል ብዬ አስባለሁ። ሀገራዊ ታሪክ ነው እንጂ የአንድ ቤተክርስቲያን ብቻ አይደለም። ይሄ ሀገራዊ ስለሆነ ጥንቃቄ ቢኖረው ደስ ይለኛል። ያሳያችሁ ነገር ከተመቻችሁ፣ ከወደዳችሁት፣ አስተማሪ ነው ብላችሁ የምታምኑበት ከሆነ ኮሜንት፣ ላይክ ላይ ምናምን ሀሳባችሁን እንድትገልጹልኝ ይፈልጋለሁ። በኮሜንትም በላይክም ስሜታችሁን ግለጹልኝ። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ከወደዳችሁት ደግሞ እንደነገርኳችሁ አበረታቱኝ እላለሁ። ሰላሙ ነው።